የማይታመን ነገር ላሳያችሁ። በጠራራ ፀሐይ ጅብ የሚታይበት ቦታ፣ ጅቦች ያለበት ቦታ ደርሰናል። ሰላም እንዲናችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ የምንሄደው ያው ተምብኔል ላይ እንዳያችሁት ሐዋሳ ውስጥ በጠራራ ፀሐይ ጅብ የሚታይበት ቦታ ነው። እዛ ሄደን ያለውን ነገር ከእናንተ ጋር አንድ ላይ እናያለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ማየት እንዳትረሱ። ወደ ቪዲዮ ወደ ውስጥ ገብተናል። ከአስጎብኛችን ጋርም ተገናኝተናል። ስለቦታው እስኪ በመጀመሪያ ስምን አስተዋውቅልኝና ስለቦታው ተነግረኛል። እሺ፣ እኔ ስሜ ከበደ ካሪስ እባላለሁ። የስራው ደንበኞች አገልግሎት ኦፊሰር ነኝ። ወይም እዚህ ቦታ ጉዱማሌ ይባላል። ጉዱማሌ ማለት የሲዳማ ፊቼ ጫምባላላ የሚከበርበት ቦታና ጉዱማሌ በተለመደው አሞራ ገደል። ጉዱማሌ ላይ ብዙ ነገሮች አሉ፣ ልማዳ ነገሮች አሉ። ለምሳሌ ጦጣ፣ ጉሬዛ፣ ጉማሬ አንድ ጅብ፣ ለማዳ ጅቦች አሉና ብዙ አመት የቆዩ ዛፎች አሉ። ቦታ ደስ ይላሉ። ቦታው ኔቸር ነው፣ ናቹራል ቱሪዝም ነው። እዚህ ቦታ አብዛኛ ብዙ አመት የቆዩ ዛፎች አሉ። 200 እስከ 400 አመት የሚቆይ ዛፎች አሉ። እነኚህ ዛፎች ዋርካ፣ ሾላ፣ ብዙ አይነት ዛፎች አሉና እነኚህ ከወዳላችሁ ግን ማንኛው ሰው ከሀገር ውጭም ከሀገር ውስጥም ወጥቶ ተዝናንቶ የህዝብ ቦታ ነው። ኖርማል ደስ ይላል። እንደምታያችሁ እቺ ቦታ ዋና መግቢያ ወደ ሁለተኛው በር መግቢያ ላይ ነው አለን። ከዛ ፊት ለፊት አለ ያው ጅቦች ያለበት ቦታ ደርሰናል። የለማዳ ጅቦች አሉ። ድሮ ሰው ከዚህ ወደ ሀረር ሄዶ ጅቦችን ማየት ወደ ሀረር ነው፣ ወደ ከዚህ ወደ 700 ኪሎ ሜትር ከዛ ከፍሎ ነው። አሁን ግን በሐዋሳ ላይ ከጉዱማሌ ፓርክ ውስጥ ወጥቶ ማየት ይችላል። ቦታ በጣም ምቹና የሰው ምቹ ነው። ኖርማል እዛ ደሴት ነው፣ አሞራ ገደል ማለት ደሴት ነው። ፊት ለፊት ያለውንም ሀይቅ ሐዋሳ ሀይቅ አለ። ሐዋሳ ሀይቅ ከዚህ እስከ ማዶ 10 ኪሎ ሜትር and 16 ሆሪዞንታሉ 16 ቶፕ ቱ ቦተም 10 ኪሎ ሜትር ነው። ሐዋሳ ሀይቅ ውስጥ ላይ ብዙ አይነት እንትኖች አሉ፣ አሳዎች አሉ። 3 አይነት ካቲፊሽ፣ ጎልደን ፊሽ እና ትላምፒያ የምትባል 3 አይነት አሳ አለው። ውስጥ ላይ ሌላ ነገር የለም፣ አዞ የለም። ጉማሬና አሳ ብቻ አለው። እነኚህ መስላለን። ብዙ አይነት ወፎች አሉ። ለምሳሌ ብዙ አይነት ቀለማቀለም ወፎች አሉ። ኢቢስ ሀዳዳ፣ ኢጂፕሽያን ጉስ፣ ሃመር ኮፕ፣ ብዙ አይነት አሉ ወፎች አሉ። ደስ ይላል። መጥቶ ልዝናንበት ማንኛው ሰው መጥቶ ፍሪ ጸጥታ ሰላም ነው። ያው ሐዋሳ በጣም ክልሎችን ጸጥታም ሰላም ነውና እነኚህ እንቴ ይሄው መስላለህ ኖርማል። እና ጅቦቹ ምን የተመገቡ ነው? አላማጅ ልጅ አለ፣ አላማጅ ልጅ አለና በዚህ ጎን ላይ አሳ ፊሽ ማርኬት አለ፣ አሳ ማህበር አለ። እቺ አሳ ማህበር ላይ አጥንቶችን አምጥቶ ልጁ አላማጅ ላይ በዛ አካባቢ እነሱ ይጥላሉ። ከዛ ቀጥታ ይመጣሉ። ሲም አላችሁ። እነኚህ ሲም ላይ ልጁ አቃለ በደንብ ሲሙን እሱ መጥቶ ከጠራውን ይወጣሉ። ይሄ መኖሪያ ቤታቸው ነው። እዚህ ጋር ያለው ዋሻ ወይ ዋሻ ላይ ይጠራሉና ከዛ እስከዛ ድረስ ይመጣሉ። ቡሎ አለ፣ ኢነካ አለ፣ ስድራ የምትባል ብዙ አይነት ሲም አላችሁ። እነሱ ከጠራ ይመጣሉ። አሪፍ ነው። እና ጅቦቹ ከመጡ ስንት ወር ሆናቸው? በቅርብ ጊዜ ነው። ከቅርብ ጊዜ ነው። አሁን ወደ 5 ወር አካባቢ ለማዳ ነው አለ። 5 ወር ይሆናል። 5 ወር ይሆናቸዋል። እሺ
ከለማዳ አንዱ እንደዚህ ጉሬዞ ላይም ጦጦች ናቸው እንደምታየው ማውለጃ ግዛላችሁ እነኚህ ለማዶች ናቸው እንደምታይ እነኚህ ቨርቨስ ሞንክ ይባላል አንድ ኮልበስ ሞንክ and ቨርቨስ ሞንክ ይባላሉና እቺ ማውለጃ ግዛላችሁ ከረንት ላይ አይወልድም በጋ ላይ ነው በስድስት ወር ነው ወል ደስ ይላል እነኚህ ጦጦች በእኛ ጦጣ ወይም ቨርቨስ ሞንክ ይባላሉ ከዛ ተጨማሪ እነኚህ ፍላፊት አባ ኮዳ ወይም አሞራ መረብ ስቶርክ ይባላሉ እሱ የአሞራ ገደል ስለተባለ በእነኚህ ስም ነውና እነኚህ ኮዳችንን ምግብ አጠራቅሞ ወደ ልጆቻችንን ይሰጣሉ በዚህ ፍላፊት ያለውን አሞራ ወይም አባ ኮዳ እነኚህ አባ ኮዶች ብዛት አሞሮች ይኖራሉ ተጨማሪ ጉሬዛ አለው ወይም ኮልበስ ሞንኪ የምትባል ነጭን ጥቁር ያቺን ኮልበስ ሞንኪ ተከሻ ላይ ተቀምጦ ፎቶ መነሳት ይችላልላችሁ ማንኛው ሰው ቄስ ነው ጥፍር የለው ምን የለው ለማዳ ነው በጣም ዶሜስቲክ ነው ለማዶች ከጦጦች ይልቅ ጉሬዛ በጣም ለማዳ ነውና ሄዳችን ማየት ይችላልላችሁ ከዛ ተከሻ ላይ ተቀምጦ ፎቶ ትነሳላችሁ ብዛት ያለው ያው ጦጦች ናቸው ግን ጉሬዞች የተወሰነ ሁለት ግሩፕ አላችሁ ብዛት ግን ጦጣ ነው ጉሬዛ ግን የተወሰነ ግሩፕ አለ ሁለት ግሩፕ አለና እነኚህ ለማዶች ናቸው ኖርማል ደስ ይላሉ እና ቀደም ጅቦቹን በስማቸው ስጠሯቸው ሰምቼ ነበር ስም አላቸው ማለት ነው ስም አላቸው ለምሳሌ እቺ ቡሎ ነው ቀጥሎ ያለንም ሉሌ ነው ቀጥሎ ያለንም ኢናካ ነው ስም አላቸው እነኚህ ለማዶች ናቸው አብሮ ያሉንም እነኚህ ሀመር ኮፕ ወይም ሀመር ኮፕ የምትባል ወፍ ናት ቤት ሰርታ ከሌሎች ይረክባል ሌላ ወፎችን ገብቶ እንቁላል ጥላል እቺ ወፍ ታሪካዊ ወፍ ናት እነኚህ ጅቦችን በጣም ለማዶች ጅብ ናቸው ምንም አይተናኮልም ለማዶች ናቸው እንደምታየቅ ይሄው ልጅ አለው አላማጅ ልጅ አለው ያው እሱንም ፍላፊት ይገኛል እሱንም ከፈለጋችሁ እሱንም መግለጽ ትችላላችሁ ፍላፊት አለን አባ ኮዳ ወይም አሞሮች አሉና እቺ ቦታ በጣም ደስ ይላል ብዙ አይነት ቀለማቀለም ወፎች አሉ ኢቢስ ሃዳዳ ኢጂፕሽያን ጉስ ኤግሬተር አፍሪካ ሲልቨር ቺክን ሆርን የምትባል ብዙ አይነት ቀለማቀለም ወፎች አሉና ብዙ አመት ቆዩ ዛፎች አሉ ቦታ ደስ ይላል ጉዱማሌ ፓርክ እንደ መዝናኛ በተለመደው አሞራ ገደል ይባላል ከሌላ ሀገር ወደ ሐዋሳ የሚመጡ ሰዎች እዚህ ሀገር እያሉ ይሄን ቦታ ማያውቁ ሰዎች አሉና ለነሱ ምን ማስተላለፍ ፈልጋለሁ ጥሩ ነው ኖርማል ሐዋሳ የቱሪስት ከተማ ነው በዚህ አንዱ አሞራ ገደል ነው ድሮ አሞራ ገደል አሁን ጉዱማሌ ፓርክ እንደ መዝናኛ ይባላል ይሄ ጉዱማሌ ላይ ቅድም ብዙ ነገር ያወራውንም ሰው ምቹ ነው ከዛው በዛ ፍላፊት የሚገኝ ሀይቅ ነው ሐዋሳ ሀይቅ ደሴት ነው የአሞራ ገደል ማለት ደሴት ነው እቺ ቦታ ለፎቶ ከሰርግ ከልደት እና ከሽኝት ምቹ ነው ከዛ አልፎ ማንኛው ሰው መጥቶ ተዝናንቶ ምን ብሎ መሄድ ጥሩ ነው አንደኛው ዚክ ከተማ መሃል ነው ሁለተኛው ሰንሴት ያለበት ቦታ ነው ብዙ አመት ቆዩ ዛፎች ያለበት ቦታ ነው ብዙ አይነት ወፎች አሉ ደግሞም እንስሳ አለ ለማዳ እንስሳ አለ ጦጣ ጉሬዛ ጉማሬ ጅብ ቀለማቀለም ወፎች አሉ እነኚህ የቅድማዩን ስፖከን ሃይና የምትባል ለማዳ ጅብ አለ እንደገና ኩልብስ ሞንኪ ነጭን ጥቁር ወይ ኩልብስ ሞንኪ የምትባል እና ቨርቨስ ሞንኪ እነኚህ ቨርቨስ ሞንኪ እና ኩልብስ ሞንኪ ፕላስ እነኚህ አባኮዳ ወይም ፍላፊት የሚገኝ አባኮዳ ነው እቺ አባኮዳ መረብ ስቶር ወይም አባኮዳ አሞራ ብዛት አሞራ ስላለው ነው አሞራ ገደል ስለተባለው
አሞራ ገደል ስለተባለው ድሮ ኃይለ ሥላሴ ነው። ቦታም ገደላማ ነው። መሬቱ በዚህ ከፍ ይላል፣ በዚህም ዝቅ ይላል። ቦታም ገደላማ ስለሆነ አሞራ ገደል ስለተባለው በዛ ሁኔታ ነው። ግን አሁን ጉዱማሌ ፓርክ እንደ መዝናኛ ፕላስ ፍቼ ጨምበላላ የሚከበርበት ቦታ ነው። እዚች ቦታ በጣም ምርጥ ቦታ ነው። እንግዲህ ማንኛው እንግዳ ከሀገር ውስጥም ይሁን ከሀገር ውጭም መጥቶ አብሮ እናስጎበኛለን። ኑ ሐዋሳ ሰላም ነው። ሐዋሳ ፍቅር ነው። እንግዳ ተቀባይ ነው። ዳቡሹ ይባላል። እሺ ያለውን ሰምታችኋል። ያው መታችሁ መጎብኘት ትችላላችሁ። አድራሻውም ሐዋሳ ጉዱማሌው አጠገብ አሞራ ገደል ብትሏቸው ያሳዩአችኋል። የዛሬው ቪዲዮአችን ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። አመሰግናለሁ።